የድምፃዊ አንዱዓለም ጎሳ ሚስት ቀነኒ አዱኛ በድንገት ህይወቷ አልፏል። ስለ አሟሟቷ ፖሊስ በማጣራት ላይ ይገኛል። በጣም ያሳዝናል። በዚህ እድሜ ላይ ሞት ነፍስ ይማር ለማለት እንወዳለን። ለቤተሰቦቿም መጽናናትን ይስጥልን። አዲስ መረጃውን እንዲናጋራቸዋለን። የድምፃዊ አንዱዓለም ጎሳ አዲስ የሙዚቃ አልበምን በማስመልከት ለሚዲያ የተሰጠ ጋዜጣዊ መግለጫ ነበረ። አያንቱ የተሰኘው ይህ የድምፃዊ አንዱዓለም ጎሳ አዲስ ዓለም በወጣበት ጊዜ ነው በተደጋጋሚ ከመገናኛ ብዙሃን እይታ ውስጥ የገባችው። ባለቤቱ የልጆቹ እናት ከራሷ አንደበት እንደተሰማው ከሆነ ደግሞ እቺ የድምፃዊው ባለቤት የህይወት ዘመን አጋሩ እንድትሆን እንደሚፈልግና በብዙ ልፋት ውስጥ አልፎ እንዳገኛት ይናገር ነበረ። በህይወት በነበረችበት ዘመን ከብዙ አርቲስቶች ጋር ተሟግቶ ከብዙ ትንቅንቅ ጋር ያገኛት ይህቺ የህይወት አጋሩ ድንቅ የሆነች ልጅንም አበርክታለት ነበረ። አሁን ግን በተሰማው ዜና ምክንያቱ ምን እንደሆነ በማይታወቅበት መንገድ ከዚህ ዓለም በህይወት ማለፏ ነው የተሰማው። አሟሟቷን በተመለከተ ደግሞ ምንድነው የተፈጠረው ነገር የሚለውን ፖሊሶች እያጣሩ ይገኛሉ። በነገራችሁ ላይ ይህ ድምፃዊ የታዋቂነቱን ያክል ከተለያዩ ሰዎች ጋር ግጭት ውስጥ ይገባ እንደነበረ የሚታወቅ ነገር ነው። የአንድ ሰሞኑን መረጃ እናጋራችሁ። ነሐሴ 26 የወጣ ነው። የአዲስ አበባ ፖሊስ ኮሚሽን ቃል አቀባይ ይፋ ባደረገው መረጃ መሰረት አርቲስት አንዱዓለም በቲክቶክ ገጹ ለስራ በሄደበት የምሽት መዝናኛ ክበብ ውስጥ ለመዝናናት በመጣው ጫላ ቡልቱሜ ጥቃት ተመትቻለሁ ብሎ ነበረ። ጫላ ቡልቱሜ ደግሞ በፌስቡክ ገጹ በፋኖ ቡድን የግድያ ሙከራ ተፈጸመብኝ እንዲም የግል ተሽከርካሪ ተሰብሯል ሲልም ተደምጦ ነበረ። ለጉዳዩ ቅርበት ያላቸው ምንጮች አነጋግሮ አንድ ዘገባ ባወጣው መረጃ መሰረት ከጫላ ቡልቱሜ በተተኮሰ ጥይት ከአንዱዓለም በተጨማሪ ሌላ አንድ ግለሰብ በጥይት ተመቶ ክፉኛ ተጎድቶም ነበረ። በጥይት የተመታው ሌላኛው ግለሰብ ጥሩ መሻሻል አሳይቶም ነበረ። ከዛ በኋላ እርቅም ተፈጽሟል። አንዱዓለም በቲክቶክ ገጹ በኦሮሚኛ ምሽት ክበብ ውስጥ በቦሌ ቀነኒሳ ሆቴል ማለት ነው የመዝናኛ ስፍራ ላይ እየሰራ እያለ ይሄ ችግር እንደገጠመው ተናግሮ ነበረ። ጫላ ደግሞ ለመዝናናት መጣ የሚለው አንዱዓለም አርቲስት ጫላ ወደ መዝናኛ ስፍራው ሲመጣ ጦር መሳሪያ ይዞ እንደነበረ ተናግሮም ነበረ። ጫላ ይዞት ከመጣው መሳሪያ ጋር በተገናኘ በምሽት መዝናኛ ካሉ ጠባቂዎች ጋር አለመግባባት ውስጥ ገብቶ እንደነበረ ገልጿል። መሳሪያውን ተቀብለውት ነበረ፣ ወደ ውጭ ይዘውት ወጡ። መሳሪያው ሊመልስልኝ ይገባል ሲልም እኔ መልሱለት ብዬ አስመለስኩለት። በዚህ መሃል ከሌላ ቦታ ከመጡ ሰዎች ጋር ተጋጨ። አንዱን በጥይት መቶ ጣለው። ተመቶ ከወደቀ በኋላ ጥይት ሲተኩስ ነበረ። አትግደለኝ ሲለው ተመቶ የወደቀው እኔ አላስቻለኝም መሃል ገብቼ ተዋልኩት በማለት አንዱዓለም ስለ ሁኔታው አስረድቶ ነበረ። በመቀጠልም አንተ ብትሆን ዞር በል ብዬ ወደ እኔ ሽጉጡን አዙሮ ተኮሰብኝ ይላል። በዚያ ቅጽበት የሰው ህይወት ሊያልፍ ይችል ነበረ። በጥይት የተመታው ከባድ ጉዳት ደርሶበታል። እኔን ግን ፈጣሪ አትርፎኛል ነው የሚለው አርቲስቱ። አንዱዓለም ሁለት ጥይት ተተኮሰበት። አንዱ ሰውነቱን አገኘው። የለበሰውን ሱሪ በስቶ አለፈ። ከዛ በኋላ አደጋው በዛው እንዳቆመ ነው ያለፈው። በሱሪው ብቻ የተገታው አደጋ ቢቀጥል ኖሮ ምናልባትም የህይወት ህልፈት ሊያጋጥም እንደሚችል ነው የተናገሩት። ከዛ በኋላ እርቅ ተፈጠረ
ተፈጽሟል። አርቲስት ጫላ ኬንያ እንዲሁም በደቡብ አፍሪካ ከ6 ከኖረ በኋላ የጠቅላይ ሚኒስትር ዶክተር አብይ አህመድን ስልጣን መምጣት ተከትሎ ነው ወደ ሀገር ቤት የመጣው ጫላ ቡልተሜ ማለት ነው። አንዱዓለም ጎሳ ግን በኦሮምኛ ሙዚቃ ታሪክ ውስጥ ከቅርብ ጊዜ ወዲህ ተወዳጅነትን ካተረፉ አርቲስቶች ተርታ ነው መሰለፍ የቻለው። ድምጻዊው በተለያዩ የኦሮምኛ ሙዚቃዎቹ ይታወቃል። 16 ዘፈኖችን ያካተተ የሙዚቃ ስራውንም በአልበም መንገድ ማቅረቡ ይታወቃል። 6 የባህል ዘፈኖች እንዲሁም 10 ተከታታይነት ያላቸው ኤክስፐሪመንታል ዘፈኖችን ነው ይዞ የመጣው። ይህ አያንቱ የተሰኘው አልበም የሙዚቃ ደረጃውን ለማሟላትና በዓለም አቀፍ የሙዚቃ ኢንዱስትሪ ውስጥ ተወዳዳሪ ለመሆን ብዙዎች ባለሙያዎችን አሳልፏል፣ ተሳትፈውበታል። ሚካኤል ብርቅነ፣ ሚኪ ጃኖ፣ እዮብ ባልቻ፣ አንተነ ወይንም አቡዜና ኤንዲቤቲ ዜማ በቅንብር የተሳተፉበት ስራን ጀባ ብሎናል። አበጋዝ ክብረ ወርቅ ሺዮታ ደግሞ የላይቭ ኢንስትሩመንት መሳሪያዎችን በመጫወት ትልቅ አስተዋጽኦ አበርክቷል። በግጥምና ዜማው ዘርፍ ለሊሳ እንዲሪያስ እንዲሁም ኦባማ ማርጋ፣ የአርቲስት ኢብራሂም መሐመድ እንዲሁም ማቲ አባዳሌ እንዲሁም ፋጤ አኒያ እና ሌሎችም በዚህ ስራዎች ላይ መሳተፍ ችለዋል። አርቲስት አንዱዓለም ጎሳ በሙዚቃ ኢንዱስትሪ ውስጥ ከ8 ዓመታት በላይ ቆይታ አድርጓል። 6 ዓመትን የፈጀበትን ነው አያንቱ የተሰኘውን ሙዚቃ ሰርቶ እንሆ ማለት የቻለው 7 ሚሊዮን ብር ገደማ ፈጅቶበታል። ይህ አልበም እንዲወጣ በአልበም ውስጥ በምስል ለመታየት የበቁ የስራዎቹም አሉ። እነዚህ የሙዚቃ ስራዎች በሚመረቁበት ወቅት ከእናቱ ስር ከእሱ ጎንም የማትጠፋ ሴት ነበረች። ቀነኒ የተሰኘችው የልጁ እናት ባለቤቱ። ይህቺ ባለቤቱ ደግሞ ዛሬ በተሰማው መረጃ ከዚህ ዓለም በድንገት ማለፏ ተሰምቷል። የሞቷ ምክንያት ምንድነው? ከሞቷ ጋር ተያይዞ እየተነገሩ ያሉ ነገሮችስ ምንድናቸው? የሚሉትና ሌሎች ጉዳዮችን ማጣራት እየተደረገ እንደሆነ ነው እንግዲህ የሰማነው። ከዚሁ ጋር በተያያዘ ቀነኒ አዱኛ ከመሞቷ 12 ሰዓት በፊት በቲክቶክ ማህበራዊ መገናኛ ገጿ ላይ ደስተኛ ሆና በመጨፈር ቪዲዮ ለቃ ነበረ። ይሄ በሆነ አንድ ቀን እንኳን ባልሞላበት ጊዜ ውስጥ ይህቺ ውብ ቆንጆ ቀጭን ለጋ ለግላጋ የሆነች ወጣትን ለሞት ምን አበቃት የሚለው ጥያቄ አሁንም ምላሽ ያላገኘ ጉዳይ ነው። ቀነኒ አዱኛን ለሞት ምን አበቃት? ፍልቅልቋን የልጅ እናቷን ገና አፍላ ፍቅርና ትዳር ላይ የነበረችውን ተስፈኛዋን በራሷ ሮጣ ያልጠገበችውን በባሏ ተስፋ የነበራትን እንቡጥ ጽጌረዳ ማን ቀጠፋት? የብዙዎች ጥያቄ ነው። መልሱን እንጠብቃለን። በቸር ዋሉልን።